ይህ ታሪክ የእናንተን ወይም የቤተሰባችሁን ሕይወት ሊታደግ ይችላል። ምናልባትም አርቲስት ነጻነት ወርቅነህ ይህንን ነገር ቀድሞ ቢያውቅ ኖሮ ሕይወቱ ትንሽ ረዘም ሊል ይችል ነበረ። ዛሬ የምንመለከተው የ45 ዓመቱን የካሳሁንን ታሪክ ነው። ካሳሁን ተራ ድካም መስሎት የጀመረው ስሜት እንዴት ወደ ሞት አፋፍ እንዳደረሰውና በሚያስደንቅ የሕክምና ተጋድሎ እንዴት ለውጥ እንዳመጣ በዝርዝር እንመለከታለን። ጉበት በሰውነታችን ውስጥ ትልቁ የውስጥ አካል ነው። ነገር ግን የሚገርመው ጉበት እስከ 75% የሚሆነው ክፍሉ እስኪጎዳ ድረስ ምንም አይነት የህመም ምልክት ላያሳይ ይችላል። ለዚህም ነው ዶክተሮች ዝምተኛው ገዳይ የሚል ስያሜ የሰጡት። ካሳሁን ጠንካራ የጉልበት ሰራተኛ ነበር። መጀመሪያ ላይ የታየው ምልክት ድካም ነበር። የሥራ ጫና ነው ብሎ ቸላለው። ነገር ግን ከሳምንታት በኋላ የምግብ ፍላጎቱ ሙሉ በሙሉ ጠፋ። ክብደቱ በአስደንጋጭ ሁኔታ ቀነሰ። ከሁሉ በላይ ያስደነገጠው ግን አንድ ቀን ጧት መስታወት ሲያይ ነው። የአይኑ ነጭ ክፍል ወደ ቢጫነት ተቀይሯል። ቆዳውም ማሳከክ ጀመረ። ይህ በሕክምናው ዓለም ቢጫ ወረርሽኝ ሳይሆን የጉበት መጎዳት ምልክት ይባላል። ጉበት ቢሩቢን የተባለውን ንጥረ ነገር ማጣራት ሲያቅተው በሰውነታችን ውስጥ ይከማቻል። በአንድ ወር ውስጥ የካሳሁን ሆድ ልክ እንደ እርጉዝ ሴት ተነፋ። ሰሞኑን በተለያዩ ማህበራዊ ሚዲያዎች እንደምናየው አርቲስት ነጻነት ወርቅነህ ከመሞቱ በፊት ሆዱ ተነፍቶ እንደነበር የሚታወቅ ነው። ምናልባት የዚህ አይነት ተመሳሳይ ኬዝ ሊሆን ይችላል። ካሳሁን በእግሮቹ ላይ ከፍተኛ እብጠት ታየ። ይህ አሴትስ ይባላል። ጉበት ደምን ማጣራት ሲያቅተውና በደም ስሮች ውስጥ ያለው ግፊት ሲጨምር ፈሳሽ ወደ ሆድ ዕቃ ይወጣል። ካሳሁን ሆስፒታል ሄደ። ዶክተሮች አልትራሳውንድና የደም ምርመራ ካደረጉ በኋላ መርዶውን ነገሩት። የጉበት ሲሮሲስ ሊቨር ሲሮሲስ ነው አሉት። የጉበት ህዋሳት ጠባሳ የሆኑ ስራቸውን አቁመዋል። ዶክተሩ ካሳሁን ጉበትህ የመጨረሻው ደረጃ ላይ ደርሷል አሉት። ሕክምናው የጀመረው በከፍተኛ ስቃይ ነበር። በሆዱ ውስጥ የተጠራቀመውን 6 ሊትር ፈሳሽ በቱቦ አስከዱት። ነገር ግን ይህ ጊዜያዊ መፍትሄ ነበር። ካሳሁን ሕይወቱን ለማዳን 3 ትልልቅ ውሳኔዎችን መወሰን ነበረበት። አንደኛ፣ አመጋገብ። ጨው ሙሉ በሙሉ ተከለከለ። ጨው ፈሳሽ በሰውነት ውስጥ እንዲከማች ስለሚያደርግ ለጉበት ጠላት ነው። ሁለተኛ፣ አልኮል። ካሳሁን አልፎ አልፎ ይጠጣ ነበር። ዶክተሩ አንድ ጠብታ አልኮል ለአንተ መርዝ ነው አሉት። ከዚያች ቀን ጀምሮ አልኮልን ለዘላለም ተሰናበተ። ሶስተኛው ደግሞ መድኃኒቶች። ጉበቱ ላይ ያለውን ጫና የሚቀንሱና ቆሻሻውን ከሰውነቱ የሚያስወግዱ መድኃኒቶችን በጥብቅ መውሰድ ጀመረ። ወራቶች አለፉ። ካሳሁን በጣም ከስቶ ነበር። ብዙዎች አይተርፍም ብለው ተስፋ ቆርጠው ነበር። ነገር ግን ጉበት አንድ ተአምራዊ ተፈጥሮ አለው። እሱም ራሱን የመጠገን ችሎታ ነው። ካሳሁን ጥብቅ ዲሲፕሊን ስለያዘ ከ2 ዓመት በኋላ በሚያስደንቅ ሁኔታ ጤናውን መመለስ ጀመረ። የአይኑ ቢጫነት ጠፋ። ሆዱ ወደ ቀድሞ ሁኔታ ተመለሰ። ዶክተሮቹም በውጤቱ ተገረሙ። ምንም እንኳን የሲሮሲስ ጠባሳ ሙሉ በሙሉ ባይጠፋም የቀረው የጉበቱ ክፍል ግን ስራውን በሚገባ መስራት ጀመረ። ዛሬ ካሳሁን ጤናማ ነው። ነገር ግን ይህንን ውጤት ለማግኘት 2 ዓመት ሙሉ መከራን አይቷል። የእሱ ታሪክ ለሁላችንም ትልቅ ትምህርት ነው። የጉበት በሽታን ለመከላከል አልኮልን መቀነስ ወይም ሙሉ ለሙሉ ማቆም፣ ከልክ ያለፈ ውፍረትን መቆጣጠር ፋቲ ሊቨርን ለመከላከል ይረዳል። የሂፓታይተስ ክትባቶችን መውሰድ እና ማንኛውም ምልክት ድካም፣ ቢጫነት፣ የሆድ ህመም ሳዩ በፍጥነት ወደ ሕክምና ተቋማት መሄድ ይኖርባችኋል። ጤና ከሁሉ ይበልጣል። ሰሞኑን ሰዎች ይወለዳሉ፣ ወጣት ይሆናሉ፣ ያድጋሉ። ነገር ግን ለእርጅና ሳይበቁ በተለያዩ በሽታዎች ሕይወታቸውን እያጡ ነው። ዛሬ ሽማግሌ ሆኖ እድሜ ገፍቶ መሞት እየቀረ ነው። እንደው እግዚአብሔር ይታረቀን እንጂ ይሄ መወለድ አለ፣ ማደግ አለ፣ ማርጀትን እያየ ነው አይደል? ከዛ ወደ ሞቱ በጣም በርካታ ሲደጋገም ሁሉም በየእምነቱ በቃ እንደው ምን አጥፍተን ይሆን
ከዳግም ሐዘን ይሰውረን ማለት ግን ግድ የሚል ይመስለኛል። የምንሰማው ነገር በጣም አስደንጋጭ ስለሆነ በተለያዩ ማህበራዊ ሚዲያዎች እንደምናየው ወጣት አርቲስቶቻችን ህይወታቸውን እያጡ ያሉት በበሽታ ነው እና ቀደም ብለን ህይወታችንን፣ ጤናችንን መጠበቅ ያለብን ራሳችንንና ጤናችንን በአግባቡ መጠበቅ ይኖርብናል። በሰውነታችን የተለየና እንግዳ የሆነ ነገር ስሜት ስናይ ወደ ጤና ተቋማት ሂደን ክትትል ማድረግ ይኖርብናል። 3 ትልልቅ ውሳኔዎችን መወሰን ነበረበት። አንደኛ፣ አመጋገብ። ጨው ሙሉ በሙሉ ተከለከለ። ጨው ፈሳሽ በሰውነት ውስጥ እንዲከማች ስለሚያደርግ ለጉበት ጠላት ነው። ሁለተኛ፣ አልኮል። ካሳሁን አልፎ አልፎ ይጠጣ ነበር። ዶክተሩ አንድ ጠብታ አልኮል ለአንተ መርዝ ነው አሉት። ከዚያች ቀን ጀምሮ አልኮልን ለዘላለም ተሰናበተ። ሶስተኛው ደግሞ መድኃኒቶች። ጉበቱ ላይ ያለውን ጫና የሚቀንሱና ቆሻሻውን ከሰውነቱ የሚያስወግዱ መድኃኒቶችን በጥብቅ መውሰድ ጀመረ። ዛሬ ካሳሁን ጤናማ ነው። ነገር ግን ይህንን ውጤት ለማግኘት 2 ዓመት ሙሉ መከራን አይቷል። የእሱ ታሪክ ለሁላችንም ትልቅ ትምህርት ነው። የጉበት በሽታን ለመከላከል አልኮልን መቀነስ ወይም ሙሉ ለሙሉ ማቆም፣ ከልክ ያለፈ ውፍረትን መቆጣጠር ፋቲ ሊቨርን ለመከላከል ይረዳል። የሂፓታይተስ ክትባቶችን መውሰድ እና ማንኛውም ምልክት ድካም፣ ቢጫነት፣ የሆድ ህመም ሳዩ በፍጥነት ወደ ሕክምና ተቋማት መሄድ ይኖርባችኋል። ጤና ከሁሉ ይበልጣል። ሰሞኑን ሰዎች ይወለዳሉ፣ ወጣት ይሆናሉ፣ ያድጋሉ። ነገር ግን ለእርጅና ሳይበቁ በተለያዩ በሽታዎች ህይወታቸውን እያጡ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጆቻችሁ አጋሩት። ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ። ሀዘንም እኮ ቀለል ይላል አይደለ? ሰው በእድሜው ኖሮ ሲሆን ወደ ፈጣሪ ነው የሄዱት ነው የሚባለው እና ኖረዋል ነው የሚባለው። ግን ደግሞ አንዳንዴ መቀበል ያለብን እውነታም አለ። ይሄ ከኛ ፈቃድ ውጭ ነው። የሆነ የሚሰራበት ጥበብ አለ። አምላክ የወደደውን የወሰደውም ነው የሚባለው እና ያስደነግጣል። ለቋሚ በጣም የሚያስደነግጥ ነገር ነው። ሰው ብዙ የሚሰራበት ኤጅ ላይ ብዙ ነገር ማድረግ የሚችልበት እድሜው ላይ ሲቀጭብን ቋሚ ሆነን ስናየው እንደነግጣለን። ግን ደግሞ ይሄ በእኛ አእምሮ ተመራምረን የምናገኘው ምክንያቱ ይሄ ነው የምንለውም ነገር አይደለም። ስለዚህ ፈጣሪ የወደደውን አደረገ፣ በወደደ ጊዜ የወደደውን ወሰደ። ይሄ ከኛ ቁጥጥር ውጭ ስለሆነ የሚሆነው ስላረገው ፈጣሪን አመስግነን ያጣናቸውን እንግዲህ ነፍስ ይማር ብለን ነው ህይወት ተራችን እስኪደርስ ደግሞ መቀጠል ነው።